ሰለላሁ ዐለይሂ ወሰለም ህዝቦቻቸው ቁርአንን እንዳይተውባቸው ስሞታቸውን ወደ አላህ ያቀረቡትን አላህ ስሞታቸውን ሰማቸውና ቁርአን ላይ ያሰፈረው። ወቃለ ረሱል አለ መልእክተኛውም አለ ነቢ ሰለላሁ ዐለይሂ ወሰለም ያ ረቢ ጌታ ያላህ ሆይ እነ ቀውሚ ህዝቦች እኮ ኢተኸዙ ሀዘል ቁርአን መህጁራ ይህን ቁርአን የተተው አድርገው ተዉት፣ እንደዛ እንዳያደርጉብኝ ባክህን ብለው አላህ ሱብሓነሁ ወተዓላን ስሞታ አቅርበዋል። አላህም ይሄንን በቁርአን ላይ አስፍሮታል። እስከ ዘመኑ ፍጻሜ የእርሳቸው ስሞታ ይነበብ ዘንድ ገብታችኋል። ስለዚህ ቁርአንን መቅራት አለባችሁ። ቁርአንን መቅራት ያለው ትሩፋት ምንድን ነው የሚለውን እስኪ እንነጋገር። ቁርአንን መቅራት ለአንተ ብቻ ሳይሆን ለቤተሰቦችም ይጠቅማል። ነገ የፍርዱ ቀን ሰዎች ለ50 ሺህ ዓመት በአንድ ሜዳ ላይ ይቆማሉ። ፀሐይ የስንዝር ያክል ርቃቸው። የዛኔ ሁሉም ሰው እንደየ ስራው ይሰምጣል በላቡ ማለት ነው። ወሚንሁም መን የግሪቁሁ ኢላ ፈሚሂ ወሚንሁም ኢላ አንፊሂ ወሚንሁም ኢላ ዐይነይሂ ወሚንሁም መን ዩልጅሙሁ አልዐረቁ ኢልጃመን አሉ ነቢ ሰለላሁ ዐለይሂ ወሰለም። ከሰዎች የዛኔ የፍርዱ ቀን ላባቸው እስከ አፋቸው የሚያሰምጣቸው አሉ። አንዳንዱ እስከ አፍንጫው፣ አንዳንዱ እስከ አይኑ፣ አንዳንዱ ሙሉ ሰውነቱን የሚያሰምጠው አሉ። ታዲያ የዛኔ ቁርአን የሐፈዘ ሰውና ከነ ሙሉ ቤተሰቦቹ ከእናት ከአባቱ ጋር ከዓርሽ ጥላ ስር ይጠልላል። በክብር በዙፋን ይመጣላቸዋል። በመላእክት ታጅበው ይወሰዳሉ። ወዩልበሱን ሕለተል ከራማ ወታጅል ከራማ የክብር ዙፋንና ላይ ይቀመጣሉ። የክብር ዘውድ በራሳቸው ላይ ይደረግላቸዋል። እጅግ በጣም የተዋቡ ልብሶችን አላህ ሱብሓነሁ ወተዓላ ያለብሳቸውና ወላጆቹን በሉ የእናንተ ቦታ ዛሬ እዚህ ከዓርሽ ጥላ ስር ነው። ያ 50 ሺህ ዓመት ሰዎችን የሚያገኛቸው መከራና ግፍ ማን ነው? መከራና ፀሐይ እናንተን አያገኛቸውም ይባላሉ። ይህ በየትኛው ስራችን ነው ይላሉ። ይህማ ልጃችሁን በምድር ላይ ሳላችሁ ቁርአን እንዲቀራ በማድረጋችሁ ነው ይባላሉ። አያችሁ፣ እርሱም ከነ ወላጆቹ በዚያ በክብር በዙፋን ይቀመጣል። አንደኛው ይሄ ነው። ሁለተኛ ቁርአንን የቀራ ሰው በምድር ላይ በቀጣዩ ዓለም ቁርአን ራሱ መጥቶ ያማልድለታል። ነቢያችን ሰለላሁ ዐለይሂ ወሰለም ወልቁርአን ሻፊዑን ሙሸፈዕ አሉ። ቁርአን አማላጅ ነው፣ አማላጅነቱም ተቀባይነት ያለው ነው አሉ። ያእቲ የውም አልቅያማ አልቁርአን ፈየቁል ያ ረብ መናዕቱሁን ነው። የትንሣኤ ቀን ቁርአን ይመጣና ጌታዬ ሆይ ይህን ባሪያህን የሌሊት እንቅልፍን ከልክየዋለሁኝ፣ እኔን ከቀራ በኋላ በሌሊት ይሰግድብኝ ነበር፣ ቀን ላይ ይቀራኝ ነበር እያለ እንዲመሰክር ይሆንለታል ማለት ነው። ገብታችኋል? የዚያ ነው ወልቁርአኑ ሑጀቱን ለከ አው ዐለይከ አሉ ነቢ ሰለላሁ ዐለይሂ ወሰለም። ቁርአን ወይ ለአንተ ይመሰክርላል ወይ በአንተ ላይ ይመሰክርብሃል። ነስአሉ ሱብሓነሁ ወተዓላ አን የጅዐለሁ ሑጀተን ለና ላ ዐለይና ኢነሁ ወሊዩ ዛሊከ ወልቃዲሩ ዐለይህ። ሌላኛው ነገር ቁርአንን የቀራ ሰው እንደ ሌላው ሰው አይደለም። የእርሱ ቦታና ደረጃ ከተከበሩ ከታላላቅ መላእክቶች ጋር ነው። እንደ ተራ ሰው አይደለም። ነቢያችን ሰለላሁ ዐለይሂ ወሰለም ይህን ሲናገሩ አልማሂሩ ቢልቁርአን መዐ ሰፈረቲል ኪራሚል በረራ ወለዚ የተተዕተዑ ፊሂ ለሁ አጅራን አሉ። ቁርአንን አሳምሮ የሚቀራ ሰው የእርሱ ደረጃ ከተከበሩ መላእክቶች ጋር ነው እያሉ ተናገሩ። ማናቸው የተከበሩ መላእክቶች? እነ ጅብሪል፣ እነ ሚካኤል፣ እነዚህ ጋር ነው የምትቆመው ነገ የፍርዱ ቀን። ያሰላም ኢዳህ ከጅብሪል ጋር ቦታ ደረጃ ያስበሃል። አላህ ከእርሱ ጋር አድርገን። ኦኬ፣ ለዚህ ግዴታ ማሐፈዝ አለብኝ ወይ? ማሐፈዝ አይደለም ዋናው፣ ማሐፈዝ አይደለም። ነገር ግን እርሱን ቅራ ብቻ አንተ ከእነሱ ጋር ነው የምትሆነው። ሌላው ጀነት ላይ ያለውስ ደረጃ ከማን ጋር ነው? በጣም ላቅ ያለ ደረጃ ነው ያለው ቁርአንን ያነበበ ሰው። ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ዩቃሉ ሊሳሒብ ልቁርአን የውም አልቅያማ ኢቅረእ ወርተቂ ወረትል ከማ ኩንተ ቱረትሉ ፊ ዱንያ ፈኢነ መንዚለተከ ዒንደ አኺሪ አየትን ተቅረኡሃ አው ተቅረኡ ቢሃ። የቁርአንን ላነበበ ሰው በምድር ላይ አላህ የፍርዱ ቀን የትንሣኤ ቀን እንዲህ ይለዋል። ምን ይለዋል? ኢቅረእ ቅራ ይለዋል። ወርተቂ የጀነትንም ደረጃዎች እየቀራ ውጣ። ወረትል ከማ ኩንተ ቱረትሉ ፊ ዱንያ በምድር ላይ ሳለህ አሳምረህ ስትቀራ እንደነበረው ቅራ ይባላል። በምድር ላይ ቁርአንን አሳምሮና ሱቦ የሚቀራ ሰው ዛሬ በምድር ላይ አሳምረህ ስትቀራ እንደነበረው በቀጣዩም ማለት እየቀራህ የጀነትን ደረጃዎች ውጣ ይባላል። ፈኢነ መንዚለተከ ዒንደ አኺሪ አየትን ተቅረኡ ቢሃ የአንተ ቦታና ደረጃ
መጨረሻ ከአንተ ጋር ባለው በቀረኸው ልክ ነው ተብሎ ይነገረዋል። ይሄ ሁሉ ደረጃ አለው። ገብታችኋል አይደል? ስለዚህ እንዲህ አይነት ትሩፋት ያለውን ታላቅ ስራ ከልባችሁ ወዳችሁና ፈቅዳችሁ መስራት መቅራት አለባችሁ። እሺ ጥያቄ ያለ ይቀጥል።